ልጆች አንዳንድ ጊዜ ከእናቶቻቸው ጋር ብቻ ያድጋሉ። አባቶች የሚሞቱት ግን ሁል ጊዜ በጦርነት ብቻ ላይሆን ይችላል። ወንድነት ከሚሰጠው ነፃነት መቼም ባገባ መቼም መውለድ እችላለሁ ከሚለው ድፍረት ተነስተው እድሜያቸው አመሻሽ ላይ በመሰብሰባቸውም ነው ይለናል የዛሬ የጋብቻና ቤተሰብ ጉዳዮች አማካሪ ፓስተር ቸሩ በላይ። አንዳንዱ እድሜው ከሄደ በኋላ ያገባና እኔ አሁን አንዳንድ ነገሮችን ለመስራት ሞክሬ ነበር። ይገርምሻል፣ ብዙ ወጣቶች አባት የላቸው። ዝም ብዬ ሳይ አንዳንዱ እድሜው በጣም ቆይቶ አንድ ቢላል ኮትና ትዳር ከ40 በኋላ ምናምን እያለ ወንዱ ሴቶቹ ናቸው ጋብቻ የሚፈልጉት በጊዜ ወንዶቹ ቆይተው 55 እና 57 ላይ ያገባና በ57 ዓመት የወለደ ሰውዬ ልጁ እኮ 10 ዓመት ሲሞላው ሰውየው 67። ስለዚህ በቅርብ ይወርዳል። ጥናት የተደረገበትም ባይሆን እኔ ባለፉት 25 ዓመታት 26 ዓመታት ቁጭዬ ባማከርኩበት በሰራሁበት ነገር ያየሁት ነገር ደረስኩበት ነገር እንግዲህ እዚህ ላይ ሰዎች የሚደርሱበት ምክንያት የተለያየ ነው። ለምሳሌ ከጋብቻ በፊት ወሲብ ፈጽሞም በሚፈጠር እርግዝና ምክንያት ተወልደው በነጠላነት ወላጅ የመሆን እድል፣ ፍቺ ሲፈጽሙ ሰዎች በፍቺ ምክንያት ነጠላ ወላጅ የመሆናቸው እድል ሰፊ ነው የሚሆነው። በሞት ምክንያት ወላጆቻቸው ወይ ሚስቶቻቸው ባሎቻቸውን አጥተው ለምሳሌ እኔ እናቴ የዛሬ 30 ዓመት ነው አባታችን የሞተው። ነጠላ ወላጅ የመሆን እድሏ ገጥሟት ነጠላ ወላጅ ሆና ነው ያሳደገች። ኢትዮጵያ ውስጥ ብዙ ወላጆች በዚህ ምክንያት ነጠላ ወይም ደግሞ ሲንግል ማም የመሆን እድላቸው ሰፊ ነው። እንግዲህ ሲንግል ማም ስንል ሁሉ ፈልጎ ያመጣው ነገር አይደለም። አባት ብቻ ከሚያድጉት ልጆች በቁጥር ከእናት ጋር ብቻ የሚያድጉት የሚያየሉ እንደሆነ እንዲሁ ባስተውሎት ብቻ ማወቅ የሚቻል ይመስለናል። ያልተፈለገ ወይንም ያልታቀደ እርግዝና ሲመጣ በስነ ተፈጥሯዊ ሀቅ በባዮሎጂካል ፋክት አርጋጇ ሴት ትሆንና አባቴ ገፈቱ ተቃማሽ ላይሆን ይችላል። አንዳንዴ ደግሞ ደፈራ ሲገጥም እርግዝና የሚከተልና ድርብርብ ጣጣ ሴቷ ላይ ይወድቃል። በጦርነትም ባሎቻቸውን ያጡ እናቶች እጦቱ ሳያንስ ለብቻ ልጅ ማሳደጉ ይመጣል። በጥንካሬ ልጆቻችሁን ለምታሳድጉ እናቶች ሁሉ እድሜ ከጤና ይስጥልን። በመዲናችን አዲስ አበባ አሁን ደግሞ ትዳር አያስፈልገኝም ልጅ ብቻ ወልዳለሁ ብለው አቋማቸውን ለሰሚዎቻቸው ካሜራ ደቅነው ግልጽ የሚያደርጉ የሚዲያ ባለሙያዎች ከያንያንን እያየን ነው። ለእናትነት እንጂ ለሚስትነት የሚሆን ተፈጥሮ የለኝም፣ ብቻ 4 ልጆች የመውለድ እቅድ አለኝ ያሉን አሉ። ትዳር አላስብም። ነፃነቴን ነው ወደዋለሁ። ልጅ ነው የምፈልገው። ሲንግል ማማ ሆኜ ልጅ ማሳደግ እፈልጋለሁ። ልጅ ወዳለሁ። ልጅ መውለድ ነው የምፈልገው ነው። ከይቅርታ ጋር 4 ልጆች በወልድ ደስ ይለኛል። የትዳሩ ነገር ቢያመልጠኝም ልጅ መውለድ ግን አይቀርም። ልጅ መውለድ እቅዴ ነው ያሉንም አሉ። በካሜራችን ተሰራጭቶ ተቀርጾ ለህዝብ ከደረሱ መልእክቶች መካከል አሁን አንድ ፕላን አድርጌ ያስኩት ከፈጣሪ ጋር ማግባቱን ልታወና ሲልጅ ልጅ ጓደኛ ይኖራል እና ከዛ በኋላ ግን በቃ እኔም ቤቴ እሱም ቤት ሆኖ እኔ እንደዛ ካሊማ ስታይል እኔ አግብቼ ነበር ግን ትዳር ብዙ ምቾት አልሰጠኝምና ባሌም የበዛ ባለጠጋ ነበርና ከሀብቱም መካፈል አልፈለኩም። እንደው ምንም መጋራት አልፈለኩም። 3 ልጆቼን ብቻ ይዤ በጥንካሬ እኖራለሁ። ባቴ ያድምጡልን። ፌበን እባላለሁ። ባለ ትዳር ነበርኩኝ። የ2 ልጆች እናት እና ትንሹ ልጅ የወራት እያለ ነው የተለያየን። እኔ እግዚአብሔር ይመስገን እሰራለሁኝ። በጣም ነው የምሰራው፣ ግን የአባታቸውን ቦታ ተካለው ማለት አይደለም። ልጆቹ አብረውኝ ናቸው እና ትንሹ ገና ትንሽ እያለ ነው። ትልቋ ግን ታውቃለች ተለያይተን ነው እና እኔ እሰራለሁ፣ ግን የአባታቸውን ቦታ ተካለው ማለት በፍጹም አይመጣም። አሁን የ3 ዓመትና የ6 ዓመት አረ ከባድ ነው ለልጆቹ፣ ለኔ አይደለም ለልጆቹ ነው ከባድነቱ። ምክንያቱም የእሱን ቦታ መቼም ቢሆን እናት ነው እንጂ አባት መሆን አልችልም። የእሱን ቦታ መተካት ስለማልችል ነው እንጂ ጎሎባቸው አይደለም ቤት ውስጥ። ብሩክ ተስፋውን እባላለሁ። የ2 ልጆች አባት ነኝ። በቃ በተፈጠረው ባለመግባባት ከባለቤቴ ጋር ተለያይቻለሁ። ልጆቼን እሷ ጋር ናቸው የሚኖሩት። 2 ልጆች ከኔ ጋር መኖር ትንሽ ስለሚከብደኝ ከኔ ስራ ጋር አብሮ ስለማይሄድ አንድ ላይ ብንሆን ጥሩ ነበረ። ለልጆቹ ግን ስላልሆነ ምንም ማድረግ አልችልም። እኔ ባለኝ አቅም ቅዳሜና እሁድ ልጆቼን ይዤ መጥቼ ራሴ ጋር ውላቸዋለሁ። ማድረግ የሚገባኝን ነገር አደርጋለሁ። አብራችሁ ባለመሆናችሁ ለልጆቹ ጎሏል ብለህ ታስባለህ? በጣም ጎሏል እንጂ ጎሏል። አንድ ክፍተት ይመጣል። እኔ መቆጣጠር የሚገባኝን ነገር ወደ እሷ ኃላፊነት ይጫናል። እኔ መቆጣጠር ያለብኝን ነገር ደግሞ ክፍተት አምጥቶታል። ልጆቼ ወንዶች ናቸው። ይሄ
ይህንን ልጅን ለብቻ የማሳደጉን ነገር ፈረንጆቹ ሲንግል ፓረንት ይሉታል። አንዳንድ ጊዜ ደግሞ በሚዲያም በተለያዩ የብዙሃን መገናኛ ነጠላ ቤተሰብ ሲባል እንሰማለን። ይህንን ትርጉም እንዳለ እንዲሁ እንውሰደው? አሁንም የትዳርና የጋብቻ አማካሪውን ፓስተር ቸሩን ጠይቀናል። ይኸው ምላሹ። ነጠላ ቤተሰብ አማርኛ የለውም እኮ አይደል? ብቸኛ፣ ለብቻ የሚያሳድግ ወላጅ፣ ለብቻ የሚያሳድግ እናት፣ ለብቻ የሚያሳድግ አባት ብለን ልንጠራው እንችላለን። ያው እንግሊዘኛ ብዙ ስለሚቀልን ነው። እኛ ብዙ ሰዎች ሲጠቀም ሌላ ነገር የተባለ ይመስላል። አሁን ሲንግል ፓረንትስ ምናምን ሲባል ሌላ ነገር ነው ይመስለው፣ ግን ትክክለኛውን አቻ ትርጉሙን መውሰድ ነው የሚሻለው። አይሻልም? አዎ። ነጠላ ወላጆች ማለት ተነጥለው የሚኖሩ ማለት እኮ ነው። ከባል ተነጥለው ወይ ከሚስት ተነጥለው የሚኖር ማለት ነው። ሁለቱ አንድ ስለሚል ሁለቱ ሲሆኑ ነው ቤተሰብ የሚሆነውና ሲነጠል ተነጠለ ነው የሚባለው። አንድ ሰው እንደሱ ብንወስደው ጥሩ ነው። አንድን ሀሳብ፣ ምርት ወይንም አገልግሎት በህብረተሰቡ ዘንድ እንዲለመድ እንዲገዛ ሲፈለግ ታዋቂ ሰዎችን ጋበዝ አድርጎ ወይንም ደግሞ ብዙ ገንዘብ ከፍሎ ማስተዋወቅ በየትኛውም ዓለም የተለመደ ይመስለናል። እኛም ሀገር እንዲሁ። እንደው ከቅርብ ትዝታችን ብንነሳ እንኳን የኮሮና ቫይረስ ጨረሰን ብለን በሰጋን ጊዜ እጃችንን እንድንታጠብ የተነገረን ከመሪ እስከ ተመሪ በተዋናይ በታዋቂም አልነበር? አሁን ደግሞ ያለ አንዱ ወላጅ ወይንም በነጠላ ቤተሰብ ልጅን ማሳደግ ልጅን መፍጠር ልክ እንደሆነ ዘመናዊነት እንደሆነ ጠንካራነት እንደሆነ የሚነግሩ ዝነኞች መሆናቸው ምን አንድምታ አለው? እንግዳችንን ጠይቀናል። ስተዋል ልክ ያልሆነ ነገር ልክ ነው ብሎ ለማስተማር መሞከር እሱ ራሱ ወንጀል። ለትውልድ ይሄንን ምንድነው የሚያቀብሉት? በቃ ካልተስማማሽ ውጪ ምናምን እያሉ ነው እያወሩ ያሉት እኮ። ነገ ዱላ ቅብብል ነው እየሰጡ ያለ ለትውልዱ። ለቤት ክብር የማይኖረው፣ ለትዳር ክብር የማይኖረው፣ ለትውልድ የማያስብ። ታውቂያለሽ ልጆች በወላጆች በእናትና አባት ካላደጉ በቀጣይነት አደገኛ ችግር ውስጥ ሊገቡ እንደሚችሉ፣ የአእምሮአቸው የስነ ልቦናቸው እንደሚጎዳ፣ በሁለት ወላጆች በባልና ሚስት የማያድጉ ልጆች ህይወት ላይ የሚፈጠረውን ቀውስ ስንት ሰው አውቆታል? ለሱስ ለመጋለጥ ቅርብ እንደሆኑ ታውቂያለሽ? በለጋ እድሜያቸው የወሲብ ተጠቂዎች ሊሆኑ እንደሚችሉ ታውቂያለሽ? ሱሳይድ ሊያደርጉ እንደሚችሉ ታውቂያለሽ? ህይወታቸው ምስቅልቅል ያለ ህይወት እንደምትጠፋበት እንዴ! በጣም የሚያስፈራ ነገር ነው። ስለዚህ በዚህ አቅጣጫ እየተንቀሳቀሱና ጮክ ብለው እንደ ትክክል እያወሩ ያሉ ሰዎች መታረም አለባቸው። ልጆች በማይስማሙ ወላጆች መካከል እያደጉ ያልተገባን ነገር እየሰሙ ጠመው ከሚያድጉ ወላጆቻቸው ተለይተው አንዱን መርጠው ቢያድጉ ልጆችን ማትረፊያ ነው ያለን ደግሞ አለ። ከእናትና ከአባት ከሚሰማው አንጻር ሳይስማሙ ሁሌ ከሚጨቃጨቁ በተናጠል ማሳደጉ የተሻለ ነው። ለምን? ለልጁ በማሰብ ማለት ነው። ልጁ ጥሩ ጭንቅላትና ጥሩ አእምሮ ይዞ እንዲያድግ በእንደዚህ አይነት ጭቅጭቅ ውስጥ መኖር የለበትም። ወይ እናት ጋር ወይ አባት ጋር ሄዶ ማደግ አለበት። ለምን ብትይ ያው ልጅ እናትና አባት በተሳደገ ቁጥር ልጅ ደግሞ ትንሽ ነጭ ወረቀት ነው የሚሰማው እና የሚያየው ነገር መልካም ስለማይሆን በተናጠል ቢያድጉ ይሻላል። ሁሌ ከሚጨቃጨቁ በሰላማዊ መንገድ ተለያይተው እሱም እየሄደ ማየት ወይ እሷ እየመጣች ማየት እሱ በጣም አሪፍ ነገር ነው ብዬ አስባለሁ፣ ለልጆች በማሰብ። ይህንን የአድማጫችንን ሀሳብ የነገርናት ሌላዋ እናት ጎሽ ለልጇ ስትል ተወጋች አይደል እንዴ? ቻል ለማድረግ ነው እንጂ የምን ቤተሰብን መክፈል ነው ትለናለች። አዜብ መኮንን እባላለሁ። ባለትዳርና የሁለት ልጆች እናት ነኝ። አቢስማክና ኤልዳና ይባላሉ እና በትዳር ነው የምኖረው። በትዳር መካከል ያው ግጭት ይፈጠራል። እኔ በቤተሰብ መካከል ስላደኩኝ ከእናትና ከአባቶቼ ጋር ምንም ሳይሆኑ እዛው መካከል አድርጌ ከነሱ ጋር ስለኖርኩኝ እነሱ ሊጋጩ ቢፈልጉ እንኳን ቋንቋ አላቸው። በቋንቋቸው ሲነጋገሩ ሰማለሁ። ለኛ በጣም ለልጆቻቸው ይጠነቀቃሉ። ያን አይቼ ስላደኩኝ እኔም አሁን በትዳር መካከል ግጭት አይፈጠርም አላለሽም። በትዳር አሁን 12 ዓመት እድሜ ነው የኖርኩት እና ግን ያው ግጭት ይፈጠራል። ለልጆቼ ስል ብዙ ነገርን እተዋለሁ። ልጆች ከእናትና ከአባቶቻቸው ጋር ብቻ ነው ማደግ ያለባቸው። የእናትም የአባትም ፍቅር አላቸው። ልጆች ከኔና ከሱ ጋር ሲኖሩ ብዙ ደስታ አላቸው። ብንለያይ አንዴ እኔ ጋር ይመጣሉ። አሁን እዚህ አባታቸው ጋር ሌላ ነገር አይተው ከመጡ እዚህ ጋር ደግሞ እኔን አቅሜ ባልፈቀደ ነገር ይሄንን አምጪ እናቴ እዛ የነውን ነገር ውለጅ ሊሉኝ ይችላሉ። ያን ደግሞ ማድረግ ባልችልስ አቅም ባይኖረኝስ? ስለዚህ ልጆች ከኔና ከሱ ጋር አብረው ሁሉ ነገር ችለሽ ግጭትን ችለሽ ሁሉ ነገር ለልጆች ስትይ ብዙ ነገር አሳልፈሽ መኖር መቻል ግድ አለብሽ። እነሱ ሁለት ቤት መልመድ የለባቸው። ይህንን የፍቺ ሀሳብ ለቤተሰብና ጋብቻ አማካሪዋ ለኤደን ገነትና ለፓስተር ቸሪ አቅርበን ነበር። ይኸው ምላሻቸው። እንግዲህ ይህን ስናስብ ትውልድን አለማሰብ ነው ብዬ አስባለሁ። ምክንያቱም ልጆች እናትነትን ከእናታቸው አባትነትን ከአባታቸው ይማራሉ።
ስለዚህ እናትነትን ብቻ አስተምርሽ የምታወጪው ልጅ የለም። ምክንያቱም ሰው ሊባል ነው ያለች በቀኑ መጨረሻ እናትነት ነው የሚያውቀው። አግብተ በላባቱን ስትዩ ግራ ይገባዋል። ወይም ደግሞ እንደ ወንድ ከወንዶች ጋር ሆን ስትዩ ልክ ሴቷም እንደዛ። ስለዚህ ይሄ ልጆች ላይ ያለ እውቀት መፍረድ ነው። እንደዛ ብዬ ነው ማስበው። እናትም አባትም መሆን አይቻልም። በቃ አባት ነው፣ እናት ናት። ይሄ የተሳሳተ አመለካከት ነው። እናትም አባትም መሆን የሚችል አባት የለም። እናትም አባትም መሆን የምትችል እናት። ይሄ ነው አየሽ ስህተቱ። አባት የሚገዛውን ጫማ ስለገዛች አባት የምትሆን ይመስላል። እናት የምትሰራውን እንቁላል ስለሰራ እናት የሚሆን ይመስለዋል። ይሄ ነው ስህተቱ። አይኮንም። ወንድና ሴት ናቸው። ስህተት የሚሆነው በራሱ ተመዝኖ እንጂ ከፈጻሚዎቹ ተነስቶ አይደለም። ዘመናዊነት ከባህል፣ ከእምነት፣ ከሰውነት፣ ከሞራል ማዝመም የምዕራባንን ሁሉ ሳያላምጡ መዋጥ የሚያፈርሰው ሀገርን ነው። ሀገር በዶማ ወይ በጠመንጃ አትፈርስም። ሀገር በሀሳብ ነው የምትፈርሰው። ትዳር ትልቅ ተቋም ነው። ይህንን ተቋም ማፍረስ የሀገርን ካስማ መንቀል፣ አዕማዱን መነቅነቅ ነው ይለናል የዛሬው እንግዳችን የቤተሰብና የጋብቻ አማካሪው ፓስተር ቸሩ በላይ። ይህንንም ሌላ የሚያከለውን ከእርሱ ስሙት። እኛ በቃን። ሀገር መፍረስ የሚጀምረው ሀሳብ ውስጥ። ሀገር የሚፈርሰው እዚህ ጋር ነው። ሀገር እኔ ሰሜን ተራራ አይደለም የሚፈርሰው። ሀገር የሚፈርሰው እዛ በየእንትኑ ሻጥሽ ውስጥ የሚተኮስ ቶክስ ሀገር አያፈርስም። ምናልባት ሰዎችን ይገድል ይሆናል። ሀገር መፍረስ የሚጀምረው በሀሳብ ነው። አሁን እንደዚህ አይነት ትንንሽ የሚመስሉ ሀሳቦች እየተንቀባረሩ የሚያወሯቸው ሰዎች እነሱ ሰዎች ናቸው ሀገር የሚያፈርሱት። እነሱን ነው መከላከል ያለብን። እነሱ የሚዘሩትን ዘር ነው ልንቃወመው የሚገባው ማለት ነው። ይሄ እኮ ነው ሀገር የሚያፈርሰው። ምን ማለት ነው ይሄ? በቃ የኔን ስህተቴን ነግሬያቸው ትክክሉን ማስተማር ነው ያለብኝ። እኔ ስቼ እንደገና የሚስቱ ልጆች ለምን ጋብዛለሁ? ሐሳብሽ ሁሉ ጊዜ መጥራት አለበት። ፌል አድርገሻል ትዳርሽ። እሺ ያንቺ ትዳር ነው ፌል ያደረገው። ልጆቼ እኔ በዚህ ምክንያት ነው ይሄን ፌል ያደረኩት። ስለዚህ ምርጫ ላይ ስህተት አድርጌያለሁ። የተሳሳትኩት ምርጫ፣ የወሰንኩት ውሳኔ ልክ አይደለም። እናንተ ግን ልኩ ነው። የኔ እኮ ልክ አለመሆን እኮ ሁሉም ሰው ልክ እንዳይሆን ማድረግ የለብኝም። ቢያንስ እኔ ወድቄ የኔ መውደቅ መማሪያ እንዲሆን ነው እንጂ ማድረግ ያለብኝ የሚወድቁ ሰዎችን መፍጠር የለም። ሐሳብ መጥፎ ነው፣ ይገርምሻል፣ ዘር ስለሆነ። ስለዚህ በጉራምች የሚቸርቸር አይደል። በቃ እግዚአብሔር አምብል ነው የሚኮነው። እኔ አሁን የሚንቀባረሩ ሰዎች ይገርሙኛል። ህይወት ቀሰተሽ የገባሽ ኬት መተው ነው እንደዚህ የሚያወሩት? እኔ ሞራሉ ራሱ ጌታ መጡት፣ ድፍረቱን ጌታ